ልጓም የሚያሻው የአምልኮ ዝማሬና ሙዚቃ። ከጥቂት ዓመት በፊት የደነበረው በቅሎ የአስተምሮ ልጓም ይሻዋል የሚል መጽሐፍ ታትሞ ነበር። በዚች አጭር ጽሑፍ ማለት የምፈልገውም ተመሳሳይ ነገር ነው። የተደናበረው የአምልኮ ሥርዓት በመጽሐፍ ቅዱሳዊ አስተምሮ መታረቅ ያስፈልገዋል። በአብያተ ክርስቲያናት መድረክ ላይ በአምልኮና ዝማሬ ስም የሚታየው የሙዚቃ መርነት፣ የድምፅ ጩኸት፣ ቅጥ ያጣ ፈንጠዚያ፣ የዜማ ውጥንቅጥ፣ የግጥም መጽሐፍ ቅዱሳዊነት ወዘተ ልጓም ካልተበጀለት አካሄዱ አደገኛ ብቻ ሳይሆን እጅግ አደገኛ ነው። ዘማሪነት የመድረክ አቅምን ማሳየት፣ ሰውን ማስደነቅ፣ ክብር፣ ገንዘብንና ዕውቅናን ፍለጋ የመሆን አዝማሚያ እየታየበት መሆኑ የአደባባይ ሐቅ ነው። ቅርጽ የሚያስይዝ ሃይባይ በሌለበት ሁኔታው እየባሰና እየከፋ እንጂ እየተሻለ እንደሚሄድ መጠበቅ የዋህነት ነው። ጥሞና፣ ንስሐ፣ ራስን ማየት፣ ጾም፣ ጸሎት፣ ኅብረት ፋሽን ያለፈባቸው ሆነዋል። ዝማሬዎች ወደ ማዝናናት ያዘነበሉ፣ ራስ ተኮር የግል ስኬት ላይ የሚያጠነጥኑ ሆነዋል። አባቶችም መሪዎችም ታላላቆችም ዝም ብለዋል። ለዚህ ትውልድ መንገድ የሚያሳየው ማን ነው? ተው፣ ይሄ ነገር ልክ አይደለም፣ መንገዱ ልክ አይደለም፣ በዚህ በኩል እንሂድ፣ አምልኮ እንዲህ መሆን የለበትም፣ መሆን ያለበት እንዲህ ነው ብለው የተሳሳተውን ለይቶ ትክክለኛውን መንገድ የሚያሳዩ ጥቂት ናቸው። ቤተ እምነቶች አብያተ ክርስቲያናት ኅብረት ወይም የወንጌል አማኞች አብያተ ክርስቲያናት ካውንስል በአንድነት ወይም በተናጠል የጥናት ቡድን አቋቁሞ ዝማሬና የአምልኮ አገልግሎት ከሰነ መለኮት፣ ከዜማ፣ ከግጥም፣ ከመዝሙር ስታይል፣ ከአዘማመር አንጻር መጽሐፍ ቅዱሳዊ የሆነና የወንጌላውያንን እሴት የሚያስጠብቅ ምክረ ሐሳብ እንዲያቀርቡ ማድረግ አለባቸው። በዚያ ምክር መሰረትም ቤተ እምነቶችና አጥቢያዎች ለዘማሪዎችና ለሕዝቡ ክርስቲያናዊ የአምልኮ ሥርዓት ማስተማር ይኖርባቸዋል። አለዚያ በቤተ ክርስቲያን ውስጥ የተጀመረው ዓለምን የሚያስንቅ ጭፈራ ወደ ዓለማዊ አደባባይ ጭፈራ ማደጉ አይቀርም። በቀደመው ዘመን በርካታ ሰው በዝማሬ ወደ ጌታ መምጣቱ የቅርብ ጊዜ ትዝታችን ነው። ለዚያ ምክንያቱ የመዝሙር ግጥሞችና ዜማዎች እንከን የለሽ፣ ሙዚቃዎችም የተራቀቁ ስለነበሩ ሳይሆን ክርስቶስ ተኮር፣ መስቀልን ማዕከል ያደረጉ፣ ከጸሎት ሕይወት የሚፈልቁና መንፈሳዊነት ላይ ትኩረት የሚያደርጉ ስለነበሩ ነው። በጥቅሉ ሁሉም ብሎ መደምደም ፍርደ ገምድልነት ቢሆንም አብዛኛው የአሁኑ ዘመን ዝማሬዎች ሰውን ወደ ጌታ ከማምጣት ይልቅ የሚያርቁ መሆናቸው የአደባባይ ሐቅ ነው። መዝሙርና የመድረክ አምልኮ ማፈሪያ ገመናችን ከሆነ ሰነባብቷል።
አምልኮ ሚዛኑ ስሜት መሆኑ ካላበቃና በጎረምሳ ዝማሬ ስሜት መበየኑ ካልቆመ ቂጥ ያጣው ጭፈራ ይቀጥላል። የተደናበረው የወንጌላውያን አምልኮ ሥርዓት በመጽሐፍ ቅዱሳዊ አስተምሮ መታረቅ ያስፈልገዋል። አንደኛ ሳሙኤል ምዕራፍ 4 እስራኤልም ከፍልስጤማውያን ጋር ሊዋጋ ወጡ፣ በአቤንኤዘር አጠገብ ሰፈሩ። ፍልስጤማውያን በአፌቅ ሰፈሩ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመትቶ ጦርነት በተደረገበትም ስፍራ ከእስራኤል 4000 የሚያህሉ ሰዎችን ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄዱ ከጠላቶቻችንም እጅ እንዲያድነን የእግዚአብሔር የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሠራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድር ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈርቶ እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አላየንም። ወዮልን! ከነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያን በምድረ በዳ በልዩ በልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓቸው ጎብዙ፣ ተዋጉ። በዚህ ክፍል እንደምናነበው የእግዚአብሔር ታቦት ሕዝቡ ወዳለበት የጦር ሜዳ ሲመጣ ሕዝቡ ታላቅ እልልታ አሰሙ። ምክንያቱም የእግዚአብሔር ታቦት ባለበት ድል፣ መፍራት፣ ጥበቃና በረከት አለ። የእስራኤል ሕዝብ አንድ ነገር እርግጠኛ ነበር፣ የእግዚአብሔር ታቦት ካለ ድል አለ። እግዚአብሔር ከነርሱ ጋር ነው፣ ምክንያቱም ታቦቱ በመካከላቸው አለ። ሆኖም እነሱ ከእግዚአብሔር ጋር አልነበሩም። የእግዚአብሔር አብሮነትና ሕልውና ትልቅ ነገር ነው። ከዚያ የሚቀጥለው ዋናው ነገር የኛ ከእግዚአብሔር ጋር መሆናችን ነው። መጽሐፍ ቅዱስ ሁለተኛ ዜና 15:1-2 እንዲህ ይላል፣ የእግዚአብሔርም መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ። አሳንም ሊያገኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ቢንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኝላችኋል፣ ብትተዉት ግን ይተዋችኋል። እግዚአብሔር ቸር ርኅሩህና ደግ አምላክ ስለሆነ ስንፈልገው ይገኛል። ጥያቄው ግን እኛስ የሚል ነው። አሜሪካን በአሸባሪዎች በተመታችበት ከመስከረም 11 ጥቃት በኋላ የምጽአት ቀን የደረሰ መስሏቸው በርካታ አሜሪካውያን ወደ ቤተ ክርስቲያን መጥተው ነበር። በ21ኛው ክፍለ ዘመን ቤተ ክርስቲያን እንደዚህ በሰዎች ተሞልታ አታውቅም እስኪባል ድረስ ሕዝቡ ወደ ቤተ ክርስቲያን ጎረፈ። ሆኖም ይህ የአንድ ቀን ወቅት ሞቅታ ሆነ እንጂ አልዘለቀም። ሁሉም ወደ መደበኛው የሕይወት ዘይቤውና የኃጢአት ልምምድ ተመለሰ። እግዚአብሔርን መፈለግ የአንድ ሰሞን ወረት ሳይሆን
የሁል ጊዜ ቋሚ ልምምዳችን ሊሆን ይገባል። እያንዳንዱ ሰከንድ፣ ደቂቃ፣ ሰዓትና ቀን በእግዚአብሔር ሕልውና ውስጥ ልንሆን ይገባል። ከላይ ባነበብነው አንደኛ ሳሙኤል ምዕራፍ 4 ክፍል የእግዚአብሔር ታቦት ወደ ሰፈሩ ሲገባ ምድር እስክትናወጥ ድረስ ታላቅ እልልታ ሆነ ይላል። የእስራኤል ሕዝብ ታቦቱ ሲመጣለት ከስጋት ነፃ የሆነ መስሎት እልል አለ። ሕይወታቸው ግን ከእግዚአብሔር የራቀ ነበር። ዛሬም እግዚአብሔር ቀርቧቸው እነሱ ግን ከእግዚአብሔር የራቁ በርካታ ሰዎች አሉ። በዮሐንስ ራእይ 3:20 ላይ ጌታ ኢየሱስ እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ። ደግሞም በመጽሐፍ ፊልጵስዩስ ምዕራፍ 4 ከቁጥር 6 ጌታ ቅርብ ነው ይላል። ጌታ የቀረበውን ያክል እኛ ቅርብ ነን ወይ የሚለውን እያንዳንዱ ሰው መመለስ ያለበት ጥያቄ ነው። ጌታ ያዳነን በግል ነው፣ የሚፈልገንም በግል ነው። ዛሬ በቤተ ክርስቲያን በሌላ ሰው እምነትና ጸሎት መኖር የሚፈልጉ ሰዎች አሉ። ይህ ግን ትክክል አይደለም። በራሳችን ፍቃድ፣ ጊዜ፣ ጸሎትና ቃልን በማንበብ በአምላካችን ፊት መቅረብ አለብን። ምድር እስክትናወጥ ድረስ እልል ያሉት እስራኤላውያን በጦርነቱ እንደተሸነፉ አንደኛ ሳሙኤል ምዕራፍ 4 ይናገራል። በቤተ ክርስቲያን እየተደረገ ያለው እልልታ፣ ሆታ፣ ቅጥ ያጣ ጭፈራ በእግዚአብሔር ቃል መመዘን አለበት። የብዙ ሰው ሕይወቱ ፈርሶ የእግዚአብሔርን ቤት እሰራለሁ ይላል። በኃጢአት እየተመላለሰ አገለግላለሁ ይላል። እግዚአብሔር የሚያየው የአምልኳችንን ድምቀት፣ የሙዚቃ መሳሪያውን ውበት፣ የድምፃችንን ውበትና አዘማመራችን ሳይሆን ልባችንን ነው። ቸርን ሰንብት።